ተካ ይባላሉ። የገጠመኝ በ9 ወሯ ነው ያወቅኩት በሽታ። ከዛ ደስ ብስታ አሰርቻታለሁ። ሰራሁት በኋላ ግን ምንም ውጤት የለውም። በጣም ፈተና የተፈተነ ያለሁት። ከዚህ ላይ ደግሞ የሚረዳኝ ዘመድም ወገንም የለኝም። ሰራውም በቆሎ ነው እየሸጥኩ ያለሁት። እንደምሽ በቆሎ እሸት ነው እየሸጥኩ ያለሁት። ማብራት አይደልድልኝ ያለሁት እንደዚህ ነው ያለሁት። ሌላ ምሳሌ ስራ ምናምን የለም። አታክት ነበረ ተነስቶ እየተባለ አቁሜያለሁ። የሚያግዝሽ ሰው የሚረዳሽ ሰው ምናምን የለም እስካሁን። ምን መስራት ትፈልጊያለሽ ከዚህ ስራ? እኔ በቃ አቅሜ የወሰነው ልብስ ማሽን የሚሆንም የተገኘው መስራት ይችላል። መንቀሳቀስ ምናምን አትችልም ማለት? አትችልም። አሁን ስንት አመቷ ነው? 3 አመቷ መጋቢት 11 አልፏል። አሁን ወደ ወደ ስራ ስትሄጂ ማን ነው የሚይዝልሽ? ራሴ ነኝ ቀፌ ቁጭ ማለት እዛው አቅፋት ራሴ ነኝ ማቅፋት። ያውቃል ወልደ ህዝብ እዛው ሰሪ ቦታዬ። ማብረቴ ነው። አካሳለ አንዳንዴ ትካሻን ስለሚያመኝ ትካሻ አካሳለ አስተኛታለሁ። አንዳንዴ ዝናብ ስትል ደግሞ አዝላታለሁ። እዛው ምሽት ቦታ ላይ ማለት ነው። ሌላ የሚይዝልሽ የሚያግዝሽ ሰው ምናምን ቤተሰብ የለም? የለኝም። አሁን ስንት አመቷ ነው? 3 አመቷ። 3 አመቷ። ሌላ ህመም ምናምን አለበት አሁን ላይ? ያማታል ምናምን? እስካሁን ደህና ናት። ቁጫ መባሏና በእጇ ለመብላቷ በቃ የፈለገው መናገር አቅም የላትም። በማልቀስ ብቻ ወይ ቢጠማትም እሪባት ስታለቅስ ብቻ ነው ማውቀው እንጂ ነገር ምንድን ነበር ተሰርቶላት ታለሽ? ጭንቅላቷም ተሰርቷል፣ ወገቧም ተሰርቷል፣ ጉልበቷም ተሰርቶላታል። እስቲ ያሳይኝ እስቲ። ወገቧ ነው የጭንቅላቷ ቱቦ ነው። ይሄ በዚህ አርጎ ነው አልፎ በዚህ ይመጣል። ጉልበቷ ያቴ አይማት አሁን ነው ቅርብ ጊዜ ነው እንደዚህ ሆነ። የዚህ ሰው በቃ ማን ቱቦ ሲገባ እንደዚህ ሆነባቷ አይኗ እንደዚህ ሆነ። አሁን ነው ቅርብ ጊዜ በ8 ወሯ ማለት ነው። ስለዚህ ይሄን ቪዲዮ ላይ የሚያዩ ሰዎች አግዙኝ ወይም ደግሞ ምን ሊያደርጉልሽ የምትፈልጊው ነገር ካለ እስኪ መልእክት አስተላልፊ። እንግዲህ አቅም ያላችሁን ይጡኝ። ሰላም ቤተሰቦች እንደምን አላችሁ? እንግዲህ እቺ ህጻን ልጅ የምትያት ነች። 3 አመቷ ነው። መቆም፣ መንቀሳቀስ፣ መቀመጥ አትችልም። ያው የሰውነቷንም ክብደት እያያችኋት ነው። እናቷ መብራት ኃይል አካባቢ በቀሎ በመጥበስና በመሸጥ ነው የምትተዳደረው። ይህን ስራ ስትሰራም ደግሞ እዛው ካሳ ላይ አስቀምጣ አስተኝታ ነው እየሰራች ያለችው። አሁን ካለችበት ስራ የተሻለ ስራ ብትሰራ እና ልጇን ተንከባክባ ብትይዝ የሚለውን ሀሳብ ይዤ ነው እኔም የመጣሁት። ከዚህ በፊትም ቲክቶክም ላይ ወይም ደግሞ ፌስቡክ ላይ የልብስ ማጠቢያ ማሽን ብንገዛላት ብዬ ጠይቄያችሁ ነበር። ለዚች ለህፃኗ እናት ነው የልብስ ማጠቢያ ማሽን ብንገዛላት ቢያንስ የተሻለ ስራ እየሰራች ልጇን መንከባከብ ትችላለች የሚለውን ሀሳብ ይዤ ነበር የጠየኳችሁ። 49 ሺህ ብር እኔ እጅ ላይ ያለ 49 ሺህ ብሩን እሰጣታለሁ። ቀሪ ብሩን ደግሞ እናንተ ሞልታችሁላት በቀጣይ የልብስ ማጠቢያ ማሽን እንዲሁም ደግሞ ሌሎች እገዛዎች ተደርጎላት ወደ ተሻለ ስራ ገብታ ልጇን ብትንከባከብ የሚለውን ሀሳብ ብትቀበሉኝና የቻላችሁትን ብታግዙልኝ ስል በእግዚአብሔር ስም እጠይቃለሁ። አመሰግናለሁ ለትብብራችሁ። 49 ሺህ ብር ነች ለልብስ ማጠቢያው መጨመሪያ የሚሆንሽ ማለት ነው። ከዚህ 49 ሺህ ብር በተጨማሪ ደግሞ እንግዲህ የተለያዩ ቦታ የሚኖሩ ቀንና ደጋግ ኢትዮጵያኖች የቻሉትን አግዘውሽ የልብስ ማጠቢያ ማሽኑ ተሳክቶ ወደዛ ስራ ትቀይሪያለሽ ወይም ደግሞ ወደዛ ስራ ትገቢያለሽ ብዬ አስባለሁ። ከፈጣሪ ጋር እግዚአብሔር ይርዳሽ። የምትይው ነገር ካለ ደግሞ ይህን እንዳገዙ የተወሰኑ ልጆች ናቸው ያግዙሽ። እነሱን የምትይልኝ ነገር ካለ ማለት ነው። እግዚአብሔር ይስጥልኝ፣ እድሜያችሁን ከፍ ያድርጋችሁ። ቀምንም እንግዲህ እግዚአብሔር ይስጥልኝ። ወለታችሁ መድኃኒዓለም ይክፈለው።